ሁልጊዜ ድካም የሚሰማችሁ እንቅልፍ ጠግባችሁ ተኝታችሁ እንኳን ገና ስትነሱ ዝልፍልፍ የምትሉ ከሆነ ችግሩ የእንቅልፍ ማነስ ሳይሆን የእነዚህ 5 ነገሮች መጓደል ሊሆን ይችላል። አንደኛውና ዋነኛው ውሃ ነው። ሰውነታችን ትንሽ የውሃ እጥረት ሲገጥመው መጀመሪያ የሚሰጠን ምልክት የድካም ስሜት ነው። ስለዚህ ቡና ከመጠጣታችሁ በፊት 1 ብርጭቆ ቀዝቃዛ ውሃ መጠጣት አለባችሁ። ውሃ መጠጣት በጣም ቀላል ነው፣ ነገር ግን አስገራሚ ጉልበት የሚሰጥ ልምድ ነው። ጠዋት እንደተነሳን ውሃ መጠጣት ለጉልበት ጠቃሚ ነው። ሰውነታችንን ልክ እንደ መኪና ሞተር ብታስቡት፣ መኪና ልክ በደረቁ እንደማይንቀሳቀሰው ሁሉ እኛም ሌሊቱን ሙሉ ተኝተን ስንነሳ ሰውነታችን የውሃ ጥም አለው። ብዙዎቻችን ጠዋት እንደተነሳን ቡና እንፈልጋለን፣ ግን ቡናው ከጥቅሙ ይልቅ በጠዋት መጠጣቱ ሰውነታችን የበለጠ ዲሃይድሬት እንዲሆን ያደርጋል። ያ ደግሞ ይበልጥ እንድንደክም ያደርገናል። ሰውነታችን ትንሽ የውሃ እጥረት ሲገጥመው መጀመሪያ የሚሰጠን ምልክት ደከመኝ የሚል ነው። ውሃ መጠጣት ደግሞ ደም ዝውውርን ያስተካክላል። ኦክሲጅን ወደ አእምሯችንና ጡንቻዎቻችን በደንብ እንዲደርስ ያደርጋል። ሌላው አእምሮን ያነቃል። ትኩረት እንድናገኝና ንቁ እንድንሆን ይረዳናል። የምግብ መፈጨትንም ይጨምራል። ሰውነታችን ቀኑን ሙሉ ምግብን በአግባቡ እንዲጠቀምም ያግዛል። ስለዚህ ከመተኛታችሁ በፊት 1 ብርጭቆ ውሃ በጠረጴዛችሁ ላይ አስቀምጡ። ነገ ጠዋት እንደተነሳችሁ ምንም ነገር ሳታደርጉ ያንን ውሃ ጠጡ። ከዚያ የሚገርም ልዩነት ታያላችሁ። ሁለተኛው ጠዋት እንደተነሳችሁ መስኮት ክፈቱ ወይንም ለጥቂት ደቂቃዎች ውጭ ላይ ቆዩ። የጠዋት ፀሐይ ሰውነታችን ኮርቲዞል የተባለውን የንቃት ሆርሞን እንዲያመነጭ ይረዳል። ይህ ደግሞ ቀኑን ሙሉ ንቁ እንድንሆን ያደርገናል። ፀሐይ መሞቅ በጣም ቀላል ነው፣ ነገር ግን ደግሞ ህይወታችሁን የሚቀይር ልምድ ነው። ብዙዎቻችን ጠዋት ስንነሳ ጭልምልም ባለቤት ውስጥ ስልካችንን ስንነካካ እንቆያለን። ይህ ግን ትልቅ ስህተት ነው። ምክንያቱ ደግሞ አይናችን የፀሐይ ብርሃን ሲያይ ለአእምሯችን ቀን ሆኗል ብሎ የሚል መልእክት ይልካል። በዚህ ጊዜ ሰውነታችን ኮርቲዞል የሚባለውን የንቃት ሆርሞን ማመንጨት ይጀምራል። ይህ ሆርሞን ደግሞ ልክ እንደ ስልክ ቻርጀር ነው። ቀኑን ሙሉ በንቃት እንድንሰራ ጉልበት የሚሰጥ ነው። የሚገርመው ነገር ጠዋት ፀሐይ መሞቃችሁ ማታ በጊዜና በሰላም እንድትተኙ ይረዳችኋል። ምክንያቱም የሰውነታችንን የተፈጥሮ ስርዓት ወይም ቦዲ ክላክ ያስተካክላል። ስለዚህ ድብርትና ዝልፍልፍ የማለት ስሜታችሁ እንዲጠፋ ከፈለጋችሁ ፀሐይን መሞቅ አለባችሁ። ጠዋት እንደተነሳችሁ ስልካችሁን ከመነካካታችሁ በፊት መጋረጃችሁን ክፈቱ ወይም ደጅ ወጥታችሁ ለ10 ደቂቃ ብቻ የጠዋት ፀሐይ ሞቁ። ፀሐይ መሞቅን ለ3 ቀን ብቻ ብትሞክሩት የሚገርም ለውጥ ታያላችሁ። ሶስተኛው ቁርስ ላይ ጣፋጭ ነገሮችን ወይም ነጭ ዳቦን መመገብ አቁሙ። እነዚህ ነገሮች ጉልበታችሁን ወዲያው ሰቅለው መልሰው ገደል ውስጥ የሚከቱ ናቸው። በምትኩ እንቁላል ወይም ለውዝ የመሰሉ ፕሮቲን ያላቸውን ምግቦችን ተጠቀሙ። ጉልበታችሁ ቀኑን ሙሉ እኩል እንዲሆን ይረዷቸዋል። ቁርስ ላይ የምንሰራው በጣም ትልቁ ስህተት ጠዋት ስንነሳ በጣፋጭ ነገሮች የተሞሉ ምግቦችንና መጠጦችን መጠጣት ነው፣ ወይም ኬክ መብላት ነው። ይህ ምን እንደሚያደርግ በነግራችሁ፣ እነዚህ ምግቦች በደማችን ውስጥ ያለውን ስኳር በአንዴ ሰማይ ላይ ይሰቅሉታል። ይህን ጊዜ ትነቃቃላችሁ፣ ግን ደግሞ ብዙም ሳይቆይ ያ ስኳር ሲወርድ ጉልበታችሁን ይዞት ገደል ይገባል። ይህን ጊዜ ስራ ላይ ሆናችሁ ማዛጋት ትጀምራላችሁ። ለዚህ መፍትሄው ምንድነው? ወደ ፕሮቲን ማድላት ነው። እንደ እንቁላል፣ ለውዝ፣ አተር ወይም ሽምብራ ያሉ ምግቦችን በቁርሳችሁ ላይ መጨመር ነው። ፕሮቲን በሰውነታችን ውስጥ ቀስ ብሎ ነው የሚፈጨው። ይህ ደግሞ ጉልበታችሁ ቀኑን ሙሉ እኩል እንዲሆንና ቶሎ ቶሎ ረሃብ እንዳይሰማችሁ ያደርጋል። በቀላል አማርኛ ፕሮቲን ማለት ለሰውነታችን ረጅም ርቀት የሚጓዝ ጥራት ያለው ነዳጅ እንደማለት ነው። ጠዋት ቁርስ ስትበሉ ከዳቦ ይልቅ ለእንቁላል ወይም ለጥራጥሬ ቅድሚያ ስጡ። ለውጡን በ2 ቀን ውስጥ ታያላችሁ። አራተኛው ለረጅም ሰዓት በአንድ ቦታ አትቀመጡ። በየ30 ደቂቃ ተነስታችሁ ለ2 ደቂቃ ብቻ ስትሬች አድርጉ ወይም እንቅስቃሴ አድርጉ። ይህ እንቅስቃሴ ደም በሰውነታችሁ ውስጥ እንዲዘዋወርና አእምሯችሁ ደግሞ እንዲነቃ ያደርጋል። ብዙዎቻችን ስራ ላይ ስንሆን ለሰዓታት መቀመጥ በጣም ጎበዝ ያስመስለናል ብለን እናስባለን፣ ግን ውጤቱ በጣም ተቃራኒ ነው። ለረጅም ሰዓት በአንድ ቦታ ስንቀመጥ ደማችን በደንብ አይዘዋወርም፣ ጡንቻዎቻችንም ይወጠራሉ፣ አእምሯችን ደግሞ ይደክማል። ለዚህ ነው ከሰዓት በኋላ ጭንቅላታችሁ መስራት የሚያቆመው። መፍትሄው ግን በጣም ቀላል ነው። ማይክሮ ብሬክ ወይም አጫጭር እረፍቶችን መውሰድ ነው። በየ30 ደቂቃው ስልካችሁ ላይ አለርም ሞልታችሁ ለ2 ደቂቃ ብቻ ተነስታችሁ ቆሙ። ቆማችሁ ደግሞ ስትሬች ስታደርጉ ወይም ስትራመዱ ደማችሁ ወደ አንጎላችሁ በከፍተኛ ፍጥነት ይፈሳል። ያኔ ጭንቅላታችሁ እንደ አዲስ ስታርት ያደርጋል። ይህን በማድረጋችሁ ስራችሁ አይጓደልም፣ ይልቁንም በንቃትና በፍጥነት እንድትጨርሱ ነው የሚረዳችሁ። አሁን ራሱ እኔን እየሰማችሁ ከሆነ ከተቀመጣችሁበት ተነስታችሁ እጃችሁን ወደ ላይ አንስታችሁ ስትሬች ስታደርጉ አእምሯችሁ የሚፈልገው በጣም ቀለል የማለት ስሜት ይሰማችኋል። አምስተኛው ከመተኛታችሁ 1 ሰዓት በፊት ስልካችሁን አርቃችሁ
ብላችሁ አስቀምጡ። ከስልክ የሚወጣው ሰማያዊ ብርሃን አእምሯችሁ ሌሊት ሳይሆን ቀን መስሎት እንዲታለል ያደርገዋል። ውጤቱ ደግሞ ጠዋት ላይ አይናችሁ ቀልቶ መነሳት ነው። ስልክ አልጋ ላይ መጠቀም በጣም መጥፎ ግን ደግሞ ሁላችንም የምናደርገው ልምድ ነው። ስልክ ስናይ እንቅልፍ የሚጠፋበት ምክንያት ከስልካችን የሚወጣው ሰማያዊ ብርሃን ወይም ብሉ ላይት ነው። ይህ ብርሃን ለአእምሯችን በጣም አደገኛ የሆነ የተሳሳተ መረጃ ይሰጣል። አእምሯችን ይህን ብርሃን ሲያይ ገና ቀን ነው መተኛት የለብንም ብሎ ያስባል። በዚህ ጊዜ ሰውነታችን እንቅልፍ እንዲመጣ የሚያደርገውን ሆርሞን ማመንጨት አይችልም። ውጤቱ ደግሞ 8 ሰዓት ብትተኙ እንኳን ጥራት ያለው እንቅልፍ ስላልሆነ ጠዋት ላይ ደክሟችሁ ትነሳላችሁ። አንጎላችን እረፍት ካላገኘ ደግሞ በቀን ውስጥ ንቁ መሆን ማሰብና ስራ መስራት ያቅተዋል። ይህንን ቪዲዮ እንደጨረሳችሁ ወይም ማታ ከመተኛታችሁ 1 ሰዓት በፊት ስልካችሁን አርቃችሁ አስቀምጡ። ከዛ የሚገርም ለውጥ ታያላችሁ። እነዚህ መረጃዎች ከጠቀሟችሁ ለጓደኞቻችሁ ሼር አድርጉላቸው። እንደነዚህ አይነት የጤና ምክሮች እንዲደርሷችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ።